እዚህ በኋላ ግን እዚህ ሰፈር ድርሽ እላለሁ ብትሉ በፖሊስ ነው ማስወስዳችሁ። አረ ድረስ አንልም። የዛሬን ብቻ ናንተ ነው በልሽ። እትኬ ለፖሊስ እኮ እኔ ለፍቃችሁ እትኬ በቃ ማሙሽ በቃ ማሙሽ በቃ በእናትሽ አልጠገብኳትም። ማሙሽ ምግብ አደረካት እንዴ? በቃ ልቀት አላልኩ። በቃ ማሙሽ በቃ ደረቃ። ቻው በያቸው። ቻው። ሰናይት በፍርድ ቤት የነበራት ክስ ልጇን ካገኙት ወንድማማቾች ጋር ልጅ ይገባኛል የሚል ነበር። ተው እንጂ ውርሱን ከሰማች በኋላ ነው ልጇን ፍለጋ የመጣችው። አዎ በመጨረሻም ለሷ ተፈረደላት። እሺ የልጆቹ አድራሻ ተቀብያቸዋለሁ። ምትክልቤ እኛ ያላንቺ መኖር አንችልም። ነገ መሳሳ ላይ እንመጣለን። ሰናይትን ሸውደሻት ውጪ። እሺ ደህና ዋላችሁ? ደህና ዋሉ። አቤት እንፈልገን አንድ ጉዳይ ነበር። እሱን ከተባበራችሁኝ ህይወታችሁ ኑሯችሁን የሚቀይር ገንዘብ ሰጣችኋለሁ። ምንድነው ሁሉም ሰው እየመጣ ብር ሰጣችኋለሁ የሚለው ነው ወይስ የብርኛ ሳነቀው በሄሊኮፕተር ተበተነ እንዴ? ተይማማ ኢትዮጵያ ቦጥቦጠው ሳይጨርሱ ሽባክሽኛ ያራዳ ልጆችን ማስቢን ሞኝ ያራዳ ልጅ ነኝ። ምትክ የምትባል እናንተ ለፍታችሁ ደክማችሁ ያሳደጋችኋትን ልጃችሁን እናትየው በፍርድ ቤት ነጠቀቻችሁ አይደል? አዎ ኒውዝሮ ሰናይት ልጃችሁን ወሰዱት። በጣም ያሳዝናል። አይዟችሁ እሺ፣ እኔ አስመልስላችኋለሁ። እሺ እናንተ ብቻ የት እንዳለች ንገሩ። እዛው ዝም በል። እሺ የኛ አስመላሽ ኮሚቴ በጣም ጥሩ ሐሳብ ነበር ያመጣው፣ ግን ችግሩ እኛ የት እንደምትኖር አናውቅም። አቤት ውሸት። ዝም በል አንተ። እሺ እሱማ ታውቃላችሁ። እንደዚህ ለፍታችሁ ደክማችሁ ያሳደጋችኋት ልጃችሁ ስትነጠቅማ ዝም ብላችሁ አትቀመጡ። ማሙሽ አቤት እስኪ አንተ ንገረኝ። ጭራሽ ስማችንን ማጣርተን የመጣው አናውቅም አለ አይደል? በሉጣ ታፈጣለህ እንዴ ደግሞ ነው ወይስ እቺ ምስኪን ቤታችንን በልማት ሰበብ አፍርሳ የራስህ ልታረጋት ነው? አይ እኔ እንደዚህ አይነት ሰው አይደለሁም። አንደው ሐሳባችሁን ከቀየራችሁ በዚህ ስልክ ቁጥር ደውሉልኝ። እሺ ሐሳብ ሳይኖረን ነው ሐሳባችንን የምንቀይረው? በሉጣው እሺ እወጣለሁ። አድራሻው እንደሚያውቁ እርግጠኛ ነኝ። እንዴ ማሙሽ እኮ ሊናገር ነበር። ያ ታናሽየው ግን የሆነ ቆቅ ነገር ነው። ስለዚህ እያንዳንዷን እንቅስቃሴያቸውን ትከታተላላችሁ። ይቻላል። ልጅቷ ጋር መሄዳቸው አይቀርም። የዛን ጊዜ እናገኛታለን። አለበለዚያ የፍጥኝ ታስረው ሲገረፉ ያወጣታል። እሺ እንደናንተ አይነት የሰፈር ልጅና ጓደኛ ስላልን በጣም እድለኛ ነን። ምትክ ደግሞ የሁላችንም ልጅ ነች። ደግሞ እናንተ አፈር ደም ይቅጣችሁ አሳደጋችሁ ማንም መስራትምሽ ደም ሰጣለ። ይኸውላችሁ ምትክ እንደወጣች እኔ ይዣት እሮጣለሁ። እናንተ ደግሞ ከኋላ የትሆኑና ማን እንደሚከተልኝ ታያላችሁ። እሺ ይኸውልህ ማሙሽ አንተ ትንሽ እግርን ስላማ ከነሱ ጋር ትሆነና እኔ ምትክን ይዣት ከሮጥኩ በኋላ ወደ እኔ ትመጣለሽ። እንዴ ሄዳለሁ። እሺ በቃ አብረን ትሄዳለህ እኮ እንሂዳ። ሰናይት እናቴ የኔ ማር እግረቴን ያልሽ